አንዳንዶቻችን ጉልባን እንበላለን አይደለም እንዴ ምንድነው ጉልባን ሲባል አንዳንዱ የእዝን ነው ይላል ሰው ቀብረን ስንመለስ እንፍሮ በእድር ደንብ ነው ያለው እስካሁን ድረስ የወንጌል ህግ አልገባው የንፍሮ ቀቃይ ልጅ መጽሐፍ ቅዱስ እግዚአብሔር በራሱ ሐሳብ በራሱ መንግስት በራሱ አሰራር የቀረጸው ደንብ ነው ህግ ነው መመሪያ ነው ቅዱሳን ሰዎች ጽፈውበታል ስለዚህ ይሄ መጽሐፍ ላይ ያለው ህግ ምንድነው የሚለው ምንድነው ስርዓቱ ምንድነው ምስጢሩ ማለት ነው የሚሻለው እየቸኮሉ ንፍሮ እየቃሙ ወጡ ስለዚህኛ ጉልባን አደረግነው ባቄላ ተሰንጥቆ ማለት ነው አይደለም ቅዱስ ጳውሎስ ፋሲካችን ሆኗል ማነው ኢየሱስ ክርስቶስ እግዚአብሔርና ኢየሱስ ክርስቶስ የሚለውን አቀላቅሎ ባካችሁ ምናስተምርም ሰዎች ለይተን እናስተምራቸው አንዳንድ ጊዜ የሆነ ሽሽት ነው ራሳችንን አናምርም ኢየሱስ የሚለውን ስም ሽሽት እግዚአብሔር ስላሴ ወደዛ አትበሉ ኢየሱስ ክርስቶስ በተለየ አካሉ ሥጋ የለበሰው እግዚአብሔር ወልድ ኢየሱስ ክርስቶስ ብቻውን ኢየሱስ ማለት አብ ማለት አይደለም ኢየሱስ ክርስቶስ ማለት መንፈስ ቅዱስ ማለት አይደለም ይሄ ጥልቅ ምስጢር አልዓዛርን ከሞት ያስነሳው ማን ኢየሱስ ክርስቶስ እግዚአብሔር ስላሴ አረጋግጣችሁ ተማሩ ሰንበት ትምህርት ቤት ይሄ ምስጢረ ስላሴ ምስጢረ ሥጋዌ አማደ ምስጢራት የሚባሉ ጥልቅ ትምህርቶች አሉ እነሱን መማር ምን ማውቅም ሰዎች ደግሞ ሳንፈራ ይሄንን እውነት መናገር ሰው ምን ያደርገኝ እግዚአብሔር ይረዳኛል ብሏል ስለዚህ ምናምንባቸው ነገሮች ኢየሱስ ክርስቶስ የሰራውን ስራ ኢየሱስ ክርስቶስ እንድንል እግዚአብሔር ይርዳ